በቪዲዮ ኮንተንታችን እንዴት ሀሳብ ወይም አይዲያ ኦር ኮንሰፕት ማግኘት እንችላለን? ሃይ ሰላም ናዝራዊት እባላለሁ። ይህ በኢፒክ ክሬቲቭስ ቲም የሚቀርብላችሁ የኮንተንት አዘገጃጀትና አመራረት ወይም የኮንተንት ክሬሽን ላይ ያተኮረ ተከታታይና አጫጭር አስተማሪ ቪዲዮ ነው። የመጀመሪያው የፈጠራና እድገት ወይም ዲቨሎፕመንት ንዑስ የስራ ሂደት የሆነው መነሻ ሀሳብን ወይም አይዲያ ኦር ኮንሰፕት እንዴት ማግኘት ይቻላል? መነሻ ሀሳብ ወይም አይዲያ ኦር ኮንሰፕት የቪዲዮ ኮንተንት ለማምረትና ለማዘጋጀት መነሻ ወይም ምክንያት የሆነን ሀሳብ ነው። በዚህ ሂደት የሚጠበቅብን ለምናዘጋጀው የቪዲዮ ኮንተንት ምክንያት የሆነውን ሀሳብ ማግኘት ነው። ይህም ሲባል ለምሳሌ የማስታወቂያ ቪዲዮ ከሆነ የምናዘጋጀው ማስታወቂያ ሊሰራለት የተፈለገው ምርት ወይም ፕሮዳክት አሊያም አገልግሎት ወይም ሰርቪስ ይሆናል ማለት ነው። አስተማሪ የቪዲዮ ኮንተንት ከሆነ ደግሞ የምናሳየው ዋና ማስተላለፍ የፈለግነው ሀሳብ ይሆናል። እኛ በምናዘጋጀው አጫጭር የቪዲዮ ኮንተንት ዋናና መነሻ ሀሳባችን የቪዲዮ ኮንተንት አዘገጃጀትና አመራረት የሚለው ሀሳብ እንደሆነው ማለት ነው። በፈጠራና እድገት ወይም ዲቨሎፕመንት የስራ ሂደት ውስጥ ሀሳብ ወይም አይዲያ ኦር ኮንሰፕት በተለያየ መንገድ ይገኛል። አንደኛ ከልጅነታችን ያዳበርነው የተለያየ ችሎታ ወይም ተሰጥኦ ሊሆን ይችላል። ሁለተኛ በትምህርት ያገኘነው እውቀትም ሊሆን ይችላል። ሶስተኛ የተለያዩ አዝናኝና መረጃ ሰጪ ቪዲዮዎች። አራተኛ በተለያዩ ማህበራዊ፣ ፖለቲካዊ፣ ሃይማኖታዊ ጉዳዮች ላይ ያለን እይታም ሊሆን ይችላል። እነዚህንና ከነዚህ ውጪ የሆኑ በቪዲዮዎች መልክ ሊዘጋጁ የሚችሉ ጉዳዮች መነሻ ሀሳብ መሆን ይችላሉ። ይህንን የበለጠ የምናሳድግበት መንገድ ደግሞ ሀሳብ አሰሳ ወይም ብሬንስቶርሚንግ ይባላል። ይህንን ንዑስ የስራ ሂደት ደግሞ በቀጣዩ ክፍል እናቀርብላችኋለን።